ኮንፊደንስ ነው የምናየው ማለት ነው። በራስ መተማመን ማለት ከፈጣሪ ቀጥሎ እኔ ለራሴ በሁሉም መስክ ለራሴ በቂ ነው ብሎ ማመን ማለት ነው። በራስ መተማመንና ድፍርነት ምን ማለት ነው? አንዳንዴ እሱ ስለሚያወሳግበን ግልጽ አድርገን ዛሬ እናያለን ማለት ነው። በራስ መተማመን ወይ ደግሞ ሰልፍ ኮንፊደንስ ያሉ ሰዎች ለራሳቸው እጅግ ዋጋ ይሰጣሉ። በጣም ጥንቁቅ ናቸው። እነሱ ይፈራሉ። እንደውም ፍርሃት ለነሱ ወዳጅ ነው። አሁን እንደዛ ስል እንዴት ፍርሃት በራስ የምታመኑ ሰዎች እንዴት ይፈራሉ? እንዴት ደግሞ ፍርሃት የነሱ ወዳጅ ይሆናል ብላችሁ ልታስቡ ትችላላችሁ። እኔም ከዚህ በፊት ከሰዎችም ሲማር መጽሐፉም ሳነብ በጣም እንዴት በጣም በራስ የምታመኑ ሰዎች እንዴት ነው የምፈሩት? ምን ማለት ነው ብዬ አስቤ ማቃለሁ፣ ተገርሜ ማቃለሁ። እውነት ነው። በራስ የምተማመኑ ሰዎች ወይ ሰልፍ ኮንፊደንስ ያሉ ሰዎች ፍርሃት ለነሱ ወዳጅ ነው። ስለሚፈሩ በጣም ይጠነቀቃሉ። ለፍርሃት ግን ሰርቶ አይቀመጡም። ፍርሃቱን ከለዩ በኋላ ጡንቻቸውን አጠናክሮ ፍርሃት ጋር ይፋለማሉ። እንደሚያሸንፉ ለራሳቸው ሁሌ ይናገራሉ። ፈጣሪን ይጠይቃሉ። ፈጣሪ እንደሚመራ ያደርጋሉ። ለዛም ነው ከአፋችሁ የሚወጣ ስለሚጠነቀቁ ከአፋችሁ የሚወጣ ሁሉ በጥበብ የተሞላች ስለሆነች ማር ትሸታለች፣ ይጣፍጣል። በራስ የምተማመኑ ሰዎች ራሳቸውን ተማምኑ ግን ምንም ፍርሃት የለም የተባሉ ሰዎች ደግሞ በምን ያድጋል? ወደ ድፍርነት ያድጋል ማለት ነው። ድፍርነት ምንም ፍርሃት የሌለ ሰው ደግሞ ምንድነው? እነሱ ጸባይ ደግሞ በቃ እኔ ካላወራው፣ እኔ ካልሰራው፣ እኔ እዚህ ቦታ ካልተገኘው ነገሩ አይሆንም እኔ የሚሉ የሚያበዙት ማለት ነው። እነሱ ደግሞ ጥበብ ስለሚጎል ምን ይሆናሉ? በራስ መተማመን ጋር አይሆንም። ድፍርነትና በራስ መተማመን በጣም ይለያያል። ራሳችሁ ተማምኖ ምንም ፍርሃት የሌሉ ግዴለሽ ስለሆኑ ጥበብ ይጎልባቸዋል እነሱ ማለት ነው። ግን በራስ የምተማመኑ ሰዎች ምንድነው? ይፈራሉ። ፍርሃት ግን ለነሱ ምንድነው? ወዳጃቸው ናቸው ማለት ነው። በፍርሃቱ ምክንያት ፍርሃቱ ላይ ጡንቻቸውን እያጠናከሩ ወደፊት ይራመዳሉ ማለት ነው። በጣም በራሳቸው የምተማመኑ ሰዎች እየሰሩ ዛሬ ላይ ሆኖ ነገውን ያያሉ፣ ጎሉን ያያሉ፣ የት እንደሚሄዱ ያያሉ። በዛም ደግሞ መመሳሰል ይጀምራሉ። ሚሊዮነር ሳይሆኑ የሚሊዮነር አካሄድ ይሄዳሉ። የሚሊዮነር ወሬ ያወራሉ። ይህ ስለ ሚሊዮነር ማን ሚሊዮነር እንደሆኑ ያወራሉ። አፋቸው የሚወጣ ስለ እንደዛ ነው። አሁን ለምሳሌ ካስተጫውተ እንደፈለግ ታንከረባብተ ግን የምታስገባበት ጎል ካጣ ቦታ ካላወቅ እንደፈለግ ከተጫወትክ ማስገባት ትችላለህ? አትችልም። እነሱ ግን ጎሉን ያውቃሉ። ስለ ነገ በጭራሽ አያስቡ። ትላንት ስላልቻሉ ስለ ያልተሳካ ነገሮች በቃ ያቀብራሉ። አዲስ ማንነት ይዘው ይነሳሉ። እዚህ ላይ እኔ በጣም የሚገርመኝ ነገር ቦብ ፕሮክተር የሚባል ዓለም ላይ በጣም የህይወት አሰልጣኝ ናቸው። እናንተም ታውቁታላችሁ ብዬ አስባለሁ። ቦብ ፕሮክተር ይባላል። ከዛ አንድ ልጅ ይመጣና ቦብ ፕሮክተር እኔ እንዴት ሰልፍ ኮንፊደንስ ወይ ደግሞ በራስ መተማመን እንዴት አሳድጋለሁ? እኔ ከድሃ ቤተሰብ ነው የመጣሁት። በቃ ብዙ ነገር ይሞክራለሁ፣ መሳቀጥ አልቻልኩትም። ምን ላድርግ? ምንድነው የምታግዘኝ? እኔ እኮ ብዙ ነገር ነው የምፈራው። በራስ መተማመን ይቀናለሁ፣ መሆን ይፈልጋለሁ ግን ያቅተኛል። ብዙ ነገር ይጀምራለሁ ግን ይተዋለሁ። በራስ መተማመን የለኝም ይላል። ከዛ በኋላ ቦብ ፕሮክተር ልጁን ይወስድና አንዲት በጣም ግዙፍ የሆነ ሲሆን በትንሹ በአጭር ገመድ ትልቁ ግንድ ላይ ይታሰራል። ከዛ በኋላ ልጁ ይገርማል። እንዴት የዚህ ሆነ የትልቁ እቺን ቀጭኑን ገመድ እንዴት አይበጥስም? እንዴት ነው እንደዛ የታሰረው ይላል። ከዛ አየ ይሄ በልጅነቱ የዚሆን ትልቁ የግዙፍ የተባለው ዚሆን በልጅ ቀጭኑ ገመድ ይታሰር ነበር። አሁንም የማስበው እሱ ያኔ ስላቃተው አሁንም አልችልም ብሎ ስላመነ ነው ይላል። ስለዚህ ልጄ ይላል you are come from the poor family አንተ ከድሃ ቤተሰብ ነው የመጣ እና አመለካከት የድሃ ለብር ያለው የድሃ መንፈስ ነው፣ የድሃ አመለካከት ነው፣ ሳይኮሎጂ እሱ ነው። እሱንን ከተውክ ነው ይሄንን መቀየር ቻልኩ። ይሄንን መበጠስ የምትችለው አሁን ያልከው ሐሳቦች መሳከት የምትችለው የዱሮ ማንነትን ካቀበርክ ብቻ ነው። አዲስ ማንነት እንደምትችል አሁኑን ካሳደግክ ነው ይላል። ስለዚህ መሳከት ያልቻሉ ወይ ደግሞ ከዚህ በፊት በልጅነታችሁ የሞካከሩትን ያላሳኩትን ነገር በፍጹም በራሳቸው የምታምኑ ሰዎች በፍጹም አያስቡ። የሚችሉ ላይ ብቻ ትኩረት ያደርጋሉ።
እንደሚያሳኩ ሁሌ ለራሳችሁ አንበሳ እንደሆኑ መሳከት እንደሚችሉ ፈጣሪ ያደርግልኛል፣ ያሳክልኛል፣ ይሆንልኛል ብሎ ያምናሉ። የምችሉ ስለሆነ ደግሞ የሚይዙት እዛ ላይ ደግሞ መስመራችሁን አይለቁም። በፍጹም የፈለገ መከራ ይምጣ፣ የፈለገ ነገር ያጋጥም ወደ ኋላ አይሉም። ወደፊት ብቻ ነው የሚጓዙት ማለት ነው። በራስ የምትተማመኑ ሰዎች ራሳችሁን በጣም ይወዳሉ። ለራሳችሁ ቦታ ይሰጣሉ። የሚበሉት፣ የሚጠጡት፣ ከዛ በላይ የሚያነቡት፣ የሚሰሙት ወሬ ጥንቁቅ ይሆናሉ ማለት ነው። ለምን? ውስጣችሁ እንደሚረብሽ አይፈልጉም። በቃ ሰላም፣ ነፃነት ይፈልጋሉ። ማንም ሰው ጋር አውርቶ እነሱ ስሜት የሚረብሽ ከሆነ ያ ሰው ጋር በፍጹም ድጋሚ መገኘት አይፈልጉም። ይሄ በቴክስትን በምንም እያጻጻፉ ስሜታችሁን የሚረብሽ ከሆነ ሁለተኛ አይጽፉ፣ በቃ ይቋረጣሉ። ለራሳችሁ ትልቅ ቦታ ይሰጣሉ። በራስ የምትተማመኑ ሰዎች በጣም ከምነግራቸው በላይ ጥንቁቅ ናቸው። ግን ፍርሃት አላቸው። እናንተም እኔ እኮ ፍርሃት አለ። አዎ ፍርሃትም አለ። ግን ፍርሃት ወዳጅ ማድረግ፣ ከፍርሃት ጋር መጋፈጥ፣ ፍርሃቱን ማሸነፍ፣ ለይቶ ማወቅ፣ ከዛ በኋላ ለዛ ላይ ደግሞ ምን ማድረግ? ጭላንጭልን መፈለግ። እነሱም እንደዛ ስለሚያደርጉ ማለት ነው። ስለዚህ በራስ መተማመን አለ ማለት በራሴ አቅጣጫ በራሴ ዓለም ላይ እየተራመድክ ማለት ነው። በራሴ የምተማመኑ ሰዎች ከፈጣሪ ቀጥሎ ያለ እኔ ለራሴ በቂ ነኝ፣ ያለ እኔ ማንም ለኔ ችግር አይፈታም፣ ያለ እኔ ማንም እኔን አያስደስትም፣ ያለ እኔ ማንም ነገር ምንም ነገር ለኔ አያደርግም፣ እኔ ለራሴ በሁሉም መልክ በቂ ነው ይላሉ። በአእምሮ በቃ እኔ ቆንጆ ነው፣ ውብ ነው፣ እንደኔ ማንም የለም ብሎ ያምናሉ። በራስ የምተማመኑ ሰዎች ለራሳችሁ ሁሌ በቃ አንበሳ ነህ፣ ጀግና ነህ፣ ድንቅ ነህ ይሉና ራሳችሁን ያሳምናሉ፣ ያምናሉ። በፍጹም በአጠገቡ ያሉ ሰዎች ጋር ውድድር ውስጥ አይገቡም። ኬርለስ ናቸው። ስለ ሰው ምንም አያገባቸው። ለራሳቸው ብርቅዬ እንደሆኑ አድርጎ ራሳቸውን ያስባሉ። በዛ የፈለገ ነገር ቢፈሩም ደግሞ በፍርሃታቸው ልክ ምን ያደርጋሉ? ጡንቻቸውን ያጠናክራሉ፣ ጸሎት ያደርጋሉ፣ ፈጣሪ ጋር ግንኙነታቸውን ያጠናክራሉ። ከዛ የፈለገ ነገር ሲያገኙ በጥበብ ነገሮቹን እያሸነፉ ያገኛሉ። እያሳኩ እየጀመሩ ስኬት ወደ እነሱ እየመጣ እየሄዱ እያለ ደግሞ ራሳችሁን እንደሚችሉ ሰልፍ ኮንፊደንሳችሁ እየጨመሩ ይሄዳሉ ማለት ነው። ስለዚህ ውድ ሀገሬ ልጆች በራሳችሁ መተማመን ማለት ከፈጣሪ ቀጥሎ እኔ ለራሴ በቂ ነኝ፣ በሁሉም መስክ እኔ ሙሉ ነኝ ብሎ ራሳችሁን ጉድሎም እየሆናችሁ ራሳችሁን መቀበል፣ ራሱን መውደድ፣ ራሱን መስከበር ማለት ነው። በቃ በራስ መተማመን ማለት ራሱን መስከበር ማለት ነው። if you respect other respect to you እሱ አይደለም አንተ ሌሎችን መክበር፣ ሌሎች ደግሞ አንተን ያከብራል። መጀመሪያ አንተ ራስን አክብር። ራስን ካከበርክ በኋላ ሌሎች ደግሞ አንተን ያከብራሉ ማለት ነው። ስለዚህ ለራሴ ቦታ ማስጠት ማለት ነው። ይችላል የሚል መንፈስ ውስጡ ማሙላት ማለት ነው። ስለዚህ ልባም፣ ከምንም በላይ ልባም መሆን ማለት ነው። ስለዚህ ይህንን ነገር አድርጉ። እጅግ አድርጌ እወዳችኋለሁ። በራስ እንድትተማመኑ ደግሞ ፈጣሪ ይርዳችሁ። የምትባሉ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እጅግ አድርጌ እወዳችኋለሁ። ታንኪዩ